በወርሃ የካቲት ባልታሰበበት ሰዓት ጥቁር ደመና ተቋጠረ። የሐዘን በርኖስ በቤተ ክርስቲያን ጉልላት ላይ ተጋረደ። እድሜ ዘመኑን በድንግልና ፍኖተ ሕይወቱን በብሕትውና ያሳለፈ ኃይለ መንፈስ ቅዱስ በሕይወቱ ያረፈ ፈቃደ ሥጋን ከልቡናው ያረገፈ ለዓይን የሚያሳሳ የእግዚአብሔርን ትርግና የሚያወሳ የሕዝብን አንጀት የሚያርስ የእግዚአብሔርን ስም የሚቀድስ ከልቡ ትዕቢት ከአንደበቱ ሐሰት የማይገኝበት ሐቀኛ የግንባር ሥጋ ለዚህ ዓለም ኑሮ የማይሸነገል ለምኞቷ የማይደለል እንደ ወላድ አንጀት ላዘኑ ለተቸገሩ የሚንሰፈሰፍ ለምድራዊ ክብር የማይሸነፍ አስተምሮ አመስጥሮ የማይጠግብ በስብከት ማዕበል ሲናጥ ሲንከራተት የኖረ ውድ ልጇ ዘላለም ላይመለስ አሸለበ። መምህራችን ሆይ በምን ቃል እንሰናበትሃለን? ምን ብለንስ እንሸኝሃለን? የምንሰናበትበት ቃል አጣን። ምንም እንኳን ሞትህ ክብርህ ጉዞ ወደ ፈጣሪ መሆኑን ብናውቅም ወደ ብርሃናማው ዓለም መሄድህን ብናምንም ሳንጠግብህ እንደሳሳንልህ ድንገት ሳናስበው መለየትህ በላያችን የጨለማ በርኖስ የተደፋብን ሆነና ዛሬ መሰናበቻ ቃል አጣን። ከማንም ዋስ ከሐዋርያቱ ተውሰን የጌታ ፈቃድ ይሁን ብለን ዝም እንበል? ወይስ ከዳዊት ተውሰን ሁሉን እንደ ፈቃዱ አደረገ ብለን ዝም እንበል? ወይስ በሥጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝ የሚለውን የሐዋርያው ቃል ያጽናናን ይሆን? ለአንተስ ድንቅ ጥሪ ነው። ለእኛ ግን ብትኖርልን እጅግ ይሻለን ነበር። አንተ ወደ ቡቡ አልቃሻ የፍቅር ሰው ሆደ ባሻ ለሰው እንጂ ለራስህ ያልኖርክ ክብርህን ትሩፋትህን ሽሽግ ድብቅ አድርገህ የኖርክ ይውልኝ ስሙልኝ የማትል ዝምተኛ አንተ ያውደ ምሕረት ግዞተኛ የልዩ ወንጌል ምርኮኛ አንተን ለመሸኘት በየትኛው ጥቅስ እንጽናና? ማጽናናቱን የምታውቅበት አንተ ነበርክ። ባልቃሾች መንደር ማናጣህ አንተን ነበር። አንተን አጽናኙን መምህር ሸኝተን በማንም እንጽናና? እስኪ ተነሳና አይዟችሁ በለን። ከነዚያ ወገን ነው ሳትባል ከሊቅ እስከ ደቂቅ ከቄስ እስከ ጳጳስ ያለምንም ልዩነት ተወዳጅ ሆነ መክሊትህን ያካፈልከን ወይቱብ ለጻድቅ ከይራይ ሙስና ጻድቅህን ጥፋትን ያይ ዘንድ አትተውም እንዳለ ዳዊት ይነጋል ይላሉ መቼ ይነጋና እያደር ይመሻል ወዳጅ ወዳጆቹን እያየ ያሸሻል እንዲል ያገሬ ሰው ከምርቱ ግርዱ ከስንዴው ክርዳዱ በበዛበት ከአመጽ ብዛት የብዙ ሰዎች ፍቅር እንደጉም በተነነበት መከዳዳት መሸነጋገል እንደ ክብር በሚታይበት በዚህ ብኩን መጻጉ ዘመን ያላደፈች ነፍስህን በጊዜ ሰበሰባት። መምህራችን ዘላለም ሆይ ድንግል ማርያም ለልጇ ባለቀሰችው ልቅሶ እንሰናበታለን። መምህራችን ሆይ እነዚያ ሁሉን በርኅራኄ ለሚመለከቱ ቃለ ወንጌልን ከዓመት ዓመት በመዓልትና በሌሊት ለሚያነቡ ለፍቅር ዓይኖች እጅ እየነሳን እንሰናበታለን። መምህራችን ሆይ ፍጹም መረጋጋት ለተላበሰው ትሑት ለሆነው ገጽህ እጅ እየነሳን እንሰናበታለን። ከዋው እገሪሆሙ ለእለ ይዜኑ ዜና ሰናየ የምስራች ወንጌል ተሸክመው የሚዞሩ ፈጣን እግሮች ብፁዓን ናቸው እንዳለ ሐዋርያው ለነሐሴ ደብረ ሊባኖስ ለመስከረም ግሸን ለኅዳር አክሱም ጽዮን ለሐምሌ አቦ ዝቋላ ለትንሣኤ ጎልጎታ በአራቱ ማዕዘነ ዓለም ወንጌልን ይዘው ለዞሩ እግሮች እጅ እየነሳን እንሰናበታለን። መምህራችን ዘላለም ሆይ ወንጌልን የዘወትር ጸሎት ላደረገ ለዚህ ዓለም ደስታ ላልተሸነፈ ዋዛ ፈዛዛን አሽቀንጥሮ ለጣለ ለርቱ አንደበትህ እጅ እየነሳን እንሰናበታለን። ለነዳያን ሥጋ ሠርከ ኅብስቱን ለነዳያን ነፍስ ቃለ እግዚአብሔሩን ለመጸወቱ እጆችህ እጅ እየነሳን እንሰናበታለን። ዕረፍተ ሥጋ ለማያውቀው የሕይወት ወንጌል ለሚያፈልቀው አስተዋይ ልቡና ለትሑት ሰብእናህ
እጅ እየነሳን እንሰናበታለን። ዘላለም እንወድሃለን። ይተካል ይላሉ። መተካት ነው ወይ? በትርንጎ ቦታ ቢበቅልም ቧይ ይላል ያገሬ ሰው። አንተን ማን ይተካ ይሆን? ተስፋ አንቆርጥም። ነፍስን በገነት ያኑርልን።